የወልቃይት የራያ የሌሎች አካባቢዎች እንዳልከው በጥቂቱ ጊዜ አስተዳዳራዊ ህወሓት ይንቀሳቀስባቸው ነበር። ወልቃይት ለረጅም ጊዜ ወደ ከ10 ዓመት በላይ ወልቃይት ከ72 ዓመተ ምህረት ጀምሮ ወልቃይት ይንቀሳቀስ ነበር። የአፓም ነበር ተዋግተን አስተዳደሩ በህወሓት ነበር። ከ74 ዓመተ ምህረት በኋላ ደግሞ ይሄ አስተዳደሩ በህወሓት ነው ማለት በትግራይ ክልል ነው ማለት ነው። ስለምንቀሳቀስ አስተዳደሩም ነበረ። ዲፋክቶ ማስተዳደር ነበረው። ዲፋክቶ አስተዳደር ነበር። ይሄ እውቅና ያገኘው ግን ህገ መንግስት ሲመጣ ነው እንግዲህ ክልሎችን የፈጠረው እንጂ ከዛ በፊት ክልሎች አልተፈጠሩም። ለነገሩ ልንገርህ፣ ከዛ በፊትማ አፋርም የትግራይ ነበር። ይሄ የድሮ ክፍለ ሀገር ሆነ ነበር። 5 የተወሰነ ሰፊ ነው፣ የተወሰነ አይደለም። ኦልሞስት ይሄ አሁን ገባኛ አፋር ሲሉ ሁሉም አፋር ሰው እንዳይመስለው ዞን 2 ዳሎል፣ በራህሌ፣ ድድግ ሰዓላ ብዙ አሉ። እነዚህም ነበሩ። ህገ መንግስቱ ሲመጣ ግን ህገ መንግስቱ ግን በቋንቋ መካለል አለበት የሚል ነገር አነሳ። ኦኬ ተብሎ በቋንቋ ሆነ። ቋንቋውም ይሄ ወልቃይት ትግርኛም ተናጋሪ ነው። ራያ የምትለውም አላማጣም ትግርኛ ተናጋሪ፣ በዚህ ተካለለ። አሁን እያነሳሁ ያለሁት ይሄ ጉዳይ መለወጥ አስፈላጊ ከሆነ ይሄ የትግራይና የአማራ ወይ የራያ የወልቃይት ሳይሆን አጠቃላይ ይለወጥ ከተባለ ሊለወጥ ይችላል ማለት የህዝቡ ፍላጎት ከሆነና ህዝቡ እንደዚያ መሄድ ከፈለገ። አለበለዚያ ግን ይሄን ለይቶ ህገ መንግስቱ ካስቀመጠው ውጭ መሄድ ትክክል አይደለም እላለሁ። እና የህዝብ ፍላጎት ማለት እኮ የህዝብ እንትኑን ዳይናሚክሱን ፖፑሌሽን ዳይናሚክሱን ኦልሬዲ አመቻችታችሁ አፍርሳችሁት ቀይራችሁታልና ህዝበ ውሳኔ ማለት የማን አድቫንቴጅ ነው? እንደዛ አይደለም። ራያ ያው እዛ የነበረው ህዝብ እንጂ የተጨመረ ህዝብ የለም። ለምሳሌ አንዱ ከሚያነሳው ቀደም ሲል ያልኩት ታጋይ ያ ገብረ መድን ምናልባት ይሄን ኮትማት አድርገውም ምንም ማስረጃም የለውም። ይሄ በማስረጃ እንነጋገር እና ወልቃይትም እዛ የነበረው ህዝብ ነው እኮ አብዛኛው። የተወሰነ ሰፋሪ መጥቶ ሊሆን ይችላል መጥቷል። እሺ የወልቃይት ለምሳሌ ዳንሻ ላይ 22000 የህወሓት ወታደሮች የቀድሞ የህወሓት ወታደሮች ያሰፈራችሁት ለዚህ ለፖፑሌሽን ዳይናሚዝም አይደለም። ልጨርስ። እንደዚህ ያለ ክልል ተካልሏል። ይሄ ስለተካለለ ይሄ ክልል እንግዲህ መለወጥ ካቻለ ጥያቄም ሊነሳ ይችላል። ህገ መንግስቱ አስቀምጧል። የኔ ራሴ ማንነት አለኝ ካለም ጥያቄው አግባብ ባለው መንገድ ሊነሳ ይችላል እንጂ ይሄ ጦርነት መፍትሄው አይደለም ነው። እኔ ፕሪቶሪያም ይሄን ነገር አስቀምጧል። ይሄ በህገ መንግስቱ እንዲፈታ የሚል ይሄ ነገር። ስለዚህ ይሄ ነገር ነው መሆን ያለበት። ይሄ ያስቀድመን ከጦርነቱ በፊት የምናነሳው የነበረ ነገር ነው። በኃይል የሚለወጥ ነገር የለም። በኃይል አሁንም አይፈታም። መውጫው መንገድ እንዳነገህም ድርድር ነው የሚፈታው እንጂ በኃይል የሚፈታ አይመስለኝም። ስለዚህ ህገ መንግስቱን መሰረት እናድርግ፣ ድርድር ፖለቲካም እናካሄድ። ይሄን በለው። ይሄ ያልከው የሰፋሪዎች ጉዳይ በዛን ጊዜ በትግራይ ክልል ስር ነበር ይሄ ወልቃይት የሚባል እና እነዚህ ልጆች ማለት ዳንሻ እሱ ነው ከምለ ዳንሻም የትግራይ ነው ያን የተካለለው እና እነዚህ ተፈናቃዮች 2 ምርጫ ተሰጣቸው። አንዱ ገንዘብ እየተሰጠ በየቤት ሄድ የሚባል አብዛኛው ይሄን መረጠ። የተወሰኑት 2000 ናቸው። በነገሩ ላይ ያን ሁሉ በመቶ ሺዎች የሚቆጠር ህዝብ ሊቀይሩ አይችሉም። 2000 ናቸው። እነዚህ ደግሞ እኛ ቤትም የለንም መሬትም የለንም። ስለዚህ የተሻለ ስፋት የነበረው መሬት ያ ስለሆነ እዛ ሰፈር ናቸው። ይሄ ነው የሆነው እንጂ ይሄ ዲሞግራፊ ለመቀየር የሚባል አይደለም። ሁሉ ሌሎችም አድርገዋል። ያኔ በየአካባቢያቸው በየክልላቸው የኦሮሞም ከምስራቅ ሐረርጌ ወለጋ ኤሊባቡር ላይ አስፍሯል። ይሄ ወለጋ ላይ እና ሰፊ መሬት ያለው አካባቢ ሰፋሪዎችን እና ታጋዮች በዚያ መንደር ነው የሰፈሩት።